የመጨረሻው ዘመን የማንቂያ ደወል ክፍል 11 የዘላለም የህይወቷ ምንጭ ዙሪያ ነው ማለት። ዮሐንስ ወንጌል ምዕራፍ 4:13 ላይ ያለውን ቃል አነባለሁ። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እቺ ሰማራዊት ሴት ናት። ውሃ ልትቀዳ መጣለች። ውሃ እየቀዳች እንግዲህ ጌታችን ኢየሱስ ክርስቶስ ወደሷ ጋር ሄዶ ያወሩበት የተነጋገሩበት ታሪክ ነው እዚህ ቦታ ላይ ያየን ያለነው እና አሁን አንቺ ከምትቀጂው ውሃ ከጠጣሽው ሁሌ ትጠሚያለሽ፣ ግን እኔ የምሰጠው የዘላለም ውሃ ምንጭ ለዘላለም አትጠሚም፣ አትራቢም፣ አትቸገርም፣ አትጨነቅም። ውሃ እኔ የምሰጠው ውሃ ዘላለማዊ ነው። ማብቂያ የለውም፣ መጨረሻ የለውም፣ መደምደሚያ የለውም። ለሰላሙ መጨረሻ የለውም፣ ለበረከቱ መጨረሻ የለውም፣ ለቅባቱ መጨረሻ የለውም፣ ለህልውና መጨረሻ የለውም። እኔ የምሰጠው ውሃ ዓለም ከምትሰጠው ከርስ ምድር ከምትሰጠው ሳይንስቶች ከፈጠሩት እንደዛ አይደለም። የኔ ውሃ ዘላለማዊ ነው። ዘላለም ካንቺ ጋራ ካንተ ጋራ የሚኖር ብሎ ጌታ ኢየሱስ ክርስቶስ እዚህ ስፍራ ላይ እየተናገረ ነው። ልንገራችሁ፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ኢየሱስ ከሚሰጠው ውሃ የሚጠጣ ሰው ለዘላለም አይጠሙም፣ ለዘላለም አይወርቁም፣ ለዘላለም አይጠፉም። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ የዘላለም ሕይወት አለ ይላል። አረ ኢየሱስ ጌታ ነው። ለዘላለም ሕይወት የሚፈልቅ ምንጭ ይሆናል እንጂ አላት ይላል ጌታችን ኢየሱስ ክርስቶስ። ራሱን ነበረ እንደ ውሃ ሲገልጥ የነበረው፣ እንደ ውሃ ሲያስተምር የነበረው እንዲህ በማለት የእግዚአብሔር ስጦታ ውሃ አጠጪኝ የምልሽ ማን እንደሆነ ቢታቂው ኖሮ የሕይወት ውሃ ይሰጥሽ ነበር አላት ጌታችን ኢየሱስ ክርስቶስ። ጠያቂው ማን እንደሆነ ሰማይ ምድር የፈጠረ መሆኑን እሱ ከሚሰጠው ውሃ ምንጭ ብትጠጪው ለዘላለም እንደማትጠሚ እንደማትራቢ ብለው እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ እየተናገረ ነው። በዚህ ክፍል ውስጥ ጌታችን ኢየሱስ ክርስቶስ ራሱን የሕይወት ውሃ በመሆን ተገልጧል። ይህ ውሃ ለዘላለም የሚያስጠማ ውሃ አይደለም ወገኖች። ዛሬ ስሙ፣ ከዚህ ውሃ ከጠጣችሁ፣ ይሄ ውሃ በውስጣችሁ ካለ፣ ይሄ ውሃ በልባችሁ ካለ ለዘላለም አትጨነቁ እያለን፣ ለዘላለም አትራቡም እያለን፣ ለዘላለም አትጠፉም እያለን፣ ዘራችሁ አይጠፋም፣ ወንድሞቻችሁ እህቶቻችሁ አይጠፉም፣ ትውልድ አይጠፋም፣ ቤተ ክርስቲያን አትጠፋም። የናንተ ነገር እየበዛ ይሄዳል። ያንቺ ነገር እየጨመረ ይሄዳል። የናንተ ነገር እየበዛ ይሄዳል። የዘላለም ውሃ ምንጭ የጠጣ ሰው ሁሉ ጊዜ ከሆዱ ከውስጡ ሰላም ይፈልቃል፣ ምንጭ ይፈልቃል፣ በረከት ይፈልቃል። ለትውልድ በረከት ይሆናል፣ ለሀገር ሰላም ይሆናል። ለዚህ ነው ጌታችን ኢየሱስ ክርስቶስ እችን ሳምራዊት ሴት ከዚህ ከዘላለም ከውሃ ምንጭ የጠጣ እንደገና አይጠማም፣ እንደገና አይታመምም፣ እንደገና አይወርቅም፣ እንደገና አይከስርም እያለ እየተናገረ ነው። ይህ ውሃ ከውርቀት ህይወት፣ ከኪሳራ ህይወት፣ የበታችነት ህይወት ነፃ የሚያወጣን ይህ ውሃ ከዚህ ከዘላለም ከህይወት ውሃ ምንጭ የምትጠጡት አንድ ጊዜ ብቻ ነው። አንድ ጊዜ ስትጠጡ ህይወታችሁ ይታደሳል፣ ኑሯችሁ ይታደሳል፣ አይኖቻችሁ ይከፈታል፣ መንፈሳዊ ጆሮአችሁ ይከፈታል። ከዚህ ውሃ ጠጣችሁ በየምድረ በዳ አትወርቁ። ከዚህ ውሃ ጠጣችሁ በየመንገድ ላይ አትቆሙ። ከዚህ ውሃ ጠጣችሁ በሮቻችሁ ለዘላለም አይዘጋም። ዛሬ ጸልያለሁ፣ ከዚህ ውሃ ጠጣችሁ ጭንገፋ ከቤታችሁ ይነቀላል። ከዚህ ውሃ ጠጣችሁ የናንተን ነገር የዋጠው አውሬ ይተፋ፣ ሻዲያላ ባጂ ይተፋ። ከዚህ ውሃ ጠጣችሁ የተከለከላችሁ ነገር ዛሬ ምሽት ይለቀቃል። ምንድነው ይሄ የተከለከልሽው?
ወንድም ምንድነው የተከለከልከው? ቤተክርስቲያን ምንድነው ያጣሽው? ባለራይ ምንድነው ያጣኸው? የዘላለም ውሃ ምንጭ የሁሉ ነገር መገኛ ነው። የሁሉ ነገር መነሻ ነው። የሁሉ ነገር መጨረሻ ነው። የሁሉ ነገር ምንጭ ነው። ከዚህ ውሃ ያልጠጣ ሰው አይሆንም። ከዚህ ከዘላለም ምንጭ ያልጠጣ ሰው በጠላት ፊት ሊቆም አይችልም። ከዚህ ውሃ ከዘላለም ምንጭ ውሃ ያልጠጣ ሰው ህይወቱ አይታደስም። ሁሉ ጊዜ ይጨንቋል፣ ሁሉ ጊዜ ይወርቃል፣ ሁሉ ጊዜ ይሳሳታል። ከዚህ ከዘላለም ምንጭ ውሃ የጠጣ ሰው ኃጢአትን እምቢ ይላል፣ ጨለማን እምቢ ይላል፣ ከኃጢአት ጋር አልተባበርም ይላል። ዛሬ በደንብ ስሙ። እኔ አንድ ጸሎት ጸልያለሁ። ከዚህ ከዘላለማዊ ከህይወት ምንጭ ውሃ ዛሬ እንድትጠጡ ለበሽታችሁ፣ ለጭንቀታችሁ፣ ለተዘጋባችሁ ነገር፣ በጠላት በተያዘ ነገር፣ በጠላት በተወሰረው ነገር ከዚህ ከዘላለም ምንጭ ውሃ ስትጠጡ የእናንተ ነገር ለአንዴና ለመጨረሻ ይለቀቃል።